ክርስቲያኖ ሮናልዶና ሊዮኔል አንድሪያስ ሜሲ ሁለቱን ተጫዋቾች ዛሬ እንዳጋጣሚው ነው ስለ ሁለቱ ተጫዋቾች እኩል እንድንዘግብ የሚያደርግ ዘገባ መጣና ሁለቱንም እኩል እንድናያቸው የሚያደርግ ኦፍ ኮርስ እኩል ነው የምናያቸውኛ በፕሮግራማችን ላይ ለሁለቱም የተለየ አድናቆት አለን። ሁለቱም ደግሞ ራሳቸውን የቻሉ አድናቂዎችና ወዳጆች አሏቸው እና ትናንት ማታ ላይ እና ሌሊት ላይ ታሪክ ሰርቶ አድረዋል ሁለቱም። ክርስቲያኖ ሮናልዶ በዓለም ዋንጫ ታሪክ በዓለም ዋንጫ ማጣሪያ ብዙ ጎል በማስቆጠር የመጀመሪያው ታሪካዊ ተጫዋች ሆኗል ክርስቲያኖ ሮናልዶ። እንደዚሁም ሊዮኔል አንድሪያስ ሜሲ በብሔራዊ ቡድን ደረጃ ብዙ አሲስት በማድረግ የመጀመሪያው ተጫዋች ሆኗል። በኔማር ተይዞ የነበረውን ክብረ ወሰን ትናንት ሰብረውታል። ግን ያው ፍሬንድሊ ማች ነው ሜሲ። እኔ አሁን የሮናልዶን የትላንትናው ቫልዩ የሮናልዶ ይበልጣል ለኔ፣ ምክንያቱም የዓለም ዋንጫ ማጣሪያ ስለሆነ። አሁን የሜሲ ፖርቶ ሪኮ የተባለ ብሔራዊ ቡድንን በፍሬንድሊ ማች ላይ 6-0 አርጀንቲና ስታሸንፍ ነው ሁለት አሲስት ያደረገው። ግን ቫልዩን ደግሞ ካየነው ደግሞ የሲአር7 የመልከ መልካሙ ደግሞ ቫልዩ ከፍ ይላል። ምክንያቱም